ለምን እንጀራ ያልጋገር ማሚ አትጨቃጨቂ ቆይ ስሚሽ አንድ ቀን ስለጋገርኩ እንደዚህ ናክሽኝ አይደል ትሰሚኛለሽ ከዚህ በኋላ እንከባበር እንደዚህ ንቀሽ የምታወሪ ባልሽ ነኝ እሺ ስራ መስራትሽ እንደዚህ የሚያንጠባርርሽ ከሆነ ከዛሬ ጀምሮ ስራሽን ታቆሚያለሽ ሮማንቲክ ባልሁን ብዬ ነው ባለፈው እንጀራ የጋገርኩት እንጂ ወንድ እንደሆንኩ አትርሽ ወንድነቴን አትፈታተኝ እንጀራ ስለጋገርኩ ሴት የሆንኩ መስለሽ ነው እንዲህ ይሁና ደግሞ ሊፕስቲክም ተቀባሽ የእናትሽን አላውቅልሽም በኋላ ማለት እንደገዛው ቆይ እዚህ ጋር ትረጊ ለኔ አይደል እንደገዛው አንቺ ልጅ ኮነሽ ምንድነው መቆላት ጀመርሽ ይሁና እሷ መጣ ትንሽ ቆይተን ነው ወደ ላይ የምንወጣው ያልኩሽ እኮ አሁን አንወጣም ለምን ትንሽ እንቆያለን ለምንድን ነው አሁን የለበስሽው ደግሞ እሷ መርጣ ነው የምታለብስሽ ይሄንን አሁን መታ ይሄንን አውጪ ብትልሽስ ይሁን በቃ ይሄ ያምራል አዎ ያምራል ብቻ እንጃ እናትሽ መታ ልትቀውጥ ነው ያለችው ይሁን እኔ አላውቅልሽም ጆሮ ጌጡም ራሱ ለምን አረግሽ ምናምን ትላለች ይሁን ቶሎ እንውጣ እሺ ይሳካ አሃ እንደናችሁ እንደታሪ ለከ ከተማለ እንውጣ ያለተጂ ነው እኔ ነሳስኝ እንዴ ይሄ የለሳም ካረለ እንዴ ደከመኝ ዛሬ ሆኖ ደከመሽ ቆየሽ ዛሬ በጣም ደከመኝ ልጅሽ እኔ ያው ከሰዓት እንወጣለን ምናምን ብያት ለባብሳ ጠበቀች እንዴ ቻፕስቲክ ሁሉ ተቀባሽ ማለት ታይ ቦርሳ ያላት በጥቅ ይላል ደግሞ ልብስ አውጪ ይላል እኔ ከሰዓት ምናልባት ልንሄድ እንችላለን እኮ ነው ያልኩሽ እንጂ ተውልጄን አታጓጓት አይ ምናልባት ከሰዓት ልንወጣ እንችላለን አልኳት ለብሳ መጣች ካንቺ ጋር እንሄዳ ልጅ አደረች አንተ ባልከው ሰዓት በቃ የምትወስዳት መስሏት እኮ ደህና ናቸው እርቦኛል እኔ በጣም እሺ ምግብ እስቲ ምሳ እኛም እንብላ ምሳ በልተን የለ ምሳ በልተን ቀስ ብለን እንወጣለን ከእናትሽ ጋር አውርተን እሺ ግን ምንም አላለች ሊፕስቲኩንም ጆሮ ጌጡንም ምንም አላለች ምን ምሳ አቅርብ ይላል ምሳ የምን ምሳ ይጠይቀኝ ለምን እንጀራ ያልጋገርከው ለምን እንጀራ ያልጋገርከው ምን እያልሽ ነው የምሬን እኮ ነው ለምንድን ነው ምሳ ያልጋገርከው እንጀራ ያልጋገርከው ለምንድን ነው ታዲያ ምን ለመብላት ነው ምሳ ነው ይርቦኛል ስል አቅርብ የምትለኝ እንጀራ ለምንድን ነው ያልጋገርከው ለምንድን ነው እንጀራ ያልጋገርከው ምን እንዳቀርብ ነው ምሳ አቅርብ እንዴ ነችና ምን ችግር አለ እንዴ መጋገር ትችላለህ አየኸው እኔ ባለፈው ስጋገር ምን ችግር አለ ፈራሁት መጣ ምን 10 እንጀራ ማዞሩን ስራ ሆኖ ነው ፈራሁት መጣ ምንድነው አራት ቀን ልጅ ነው ይርቦኛል ምግብ አቅርብ የእውነቴን ነው ካልጋገርክ ከየት አምጥቼ ነው እኔ ማቀርበው የጋገርክ መስሎኝ እኮ ነው ደስ ብሎኝ የመጣሁት እኔ ርቦኝ ለራሴ እንጀራ ካለቀ አይተሻል ጋገሪም ነበር እንዴ መጀመሪያ ለምንድን ነው እኔ አይቼ መጋገረው አንተም ቤት ውስጥ ነው አይደል ዛሬ የትም አልሄድክም ስራ የለህም አይደል እና ከልጅ ጋር ቤት ቁጭ ብላ አይደል ዛሬ ዋልካ እና ልጋግርልሽ ምን ችግር አለው ብትጋግር ማሚ አትጨቃጨቂ ዳዲ አትጨቃጨቂ ኧረ እናትሽ እውነትሽን ነው እንዴ ምን ሆነሽ የእውነቴን ነው የማወራው እኔ እውነቴን ነው እንዴ እና እኔ እንጀራ ጋግሬ ለምን እንጀራ ጋገርኩ እያልሽኝ እኮ ነው የኔ ስራ ነው እንዴ የኔ ብቻ ስራ ነው ብሎ ለኔ አቅም ተምኖ የሰጠው ማን ነው እንዴ በቃ እኩል መስራት ነው እኩል አንተም ስራ አለ የራስን ሰርተህ ትመጣለህ ዛሬ ደግሞ ረፍት ነው ቤት ስራ የለህም ቁጭ ብለሃል አይደል ነው ባለፈው ስለጋገርኩ ነው ምን ችግር አለው ባለፈው ሰርፕራይዝ ላድርግሽ ብዬ ጋገርኩ እንጂ በየቀኑ እንጀራ እንደጋገርልሽ ፈልግሽ ምን ችግር አለው በየቀኑ ብታስደስት ሚስትህ አይደል ተጫውቼ ወይ ተዝናንቼ እየመጣሁ ነው ስራ ሰርቼ እየመጣሁ አይደል ጓደኛዬ ህግ ይሆናል አንዴ የሰራው ስራ ያለው እውነት ነው ይሄ የምንም ህግ አይደለም ኧረ ዝም በይ በእናትሽ እንዴ ተይ በቃ ምን የቤት ሰራተኛሽ ነኝ እኔ የቤት ሰራተኛ ስለሆንኩ አይደለም ታዲያ ምን አይደለም ቆይ ስማኝ እኔ የቤት ሰራተኛ ስለሆንኩ ነው እንጀራ ጋር አይደለም ተመችቶኝ በጋገር ችግር የለም ለምን እንጀራ አልጋገርኩም ለምን ነው የማይመች ስትበላ ተመችቶ ካረ የምትበላ ለምንድን ነው የማይመች ነገ ለምን አብሲት አልጣልክም ሊጥ ለምን አላወጣም ምን ችግር አለው ስራ እኮ ነው እሱ
እንዴ ለሴት ብቻ እሱን ስራ አካፍሎ የሰጠው ማን ነው? እኔ ማውቃቸው ስንት ወንዶች ናቸው የገበያ እንጀራ ጋግር የለ እንዴ? ምን ኩሽና ገብተህ እንጨት ፈልጣ አይደለም የምትጋግረው? ኧረ ዝም በይ በእናትሽ አይደብርሽም? ምን ኤሌክትሪክ ለኩሶ መጋገር ይሄን ያህል ስራ ሆኖ ነው አንተ የምትናደድብኝ? እኔ ላይ እኔ አቀማጠልኩሽ ማን ይወቃተ እሱ ምን እንደሚል አታይ እኮ ልክ ነኝ። ምንም አላጠፋሁም። ቆይ ስሚሽ እኔ እንጀራ መጋገር አለብኝ ግን እሷ ከስራ ደክማ ስትመጣ ትንሽ አሁን 2 እንጀራ 1 እንጀራ ጋግረህ ብትጠብቃት ታስደስታለህ። ዳዲ አታውቅም እንዴ ስንት ባል እኮ ሚስቱን ሰፕራይዝ ለማድረግም ሆነ የትም ይቀርጻል እኮ 10 እንጀራ። ዝም በይ ተው ልጄን አትቆጣት። ዝም በይ ሾ ማረክ አትቆጣት። እሷ ልክ ናት። የተሰማትን እኮ ነው በትክክለኛ አእምሮዋ ስለምታስብ የተሰማትን ነው የተናገረችው። ምንም የልጅቷን አእምሮ ነው ምንም አላደረኩም። እሺ አሁን ወሬውን ትተሽ ምግብ አቅርቢልኝ፣ ምሳ አቅርቢልኝ። ነግሬሃለሁ። ወሬ ምናምን አትበል። በቃ እሺ እኔ ዘመናዊ ወንድ ጥሩ ወንድ ልሁን ብዬ ጋገርኩ አይደል ባለፈው። ለዛ ነው እንደዚህ ምጮህ ይወረን። ችግር የለም ባህሪሽን አይቻለሁ። ከዚህ በኋላ ማን እንደሆንኩ አሳይሻለሁ። ችግር የለውም። አሁን ግን ወሬውን ትተሽ ዝም በይ። በቃ ወሬውን ትተሽ አሁን እንጀራ ገዝተሽም ይሁን ወይም ለምን አልጋገርክም አልሽኝ አይደል? ጋግሪ፣ ገብተሽ ጋግሪና ውጫውን ምሳ። ማን ስለሆንክ ነው? ቆይ ባልሽ እኮ ነኝ። በቃ ችግር የለም። አሁን አውቄያለሁ፣ ማንነትሽን አውቄያለሁ። ሴቶች ክብር አይወድላቸውም ሲባል አውቃለሁ። አሁን ክብር አትወጂም። አንድ ቀን ስለጋገርኩ እንደዚህ ናክሽኝ አይደል? ጓደኛዬ ትክክል ነግሮኝ ነበር። ከዚህ በኋላ አንድ ስራ አልሰራም። እሺ ደግሞ አንቺ ትሰሚኛለሽ? ከዚህ በኋላ እንከባበር። እንደዚህ ንቀሽ የምታወሪ ባልሽ ነኝ። እሺ ስላከበርኩሽ ላስደስትሽ ሰርፕራይዝ ላድርግሽ ብዬ በጋገርኩ እንደዚህ የሚያስንቀኝ ከሆነ ችግር የለም። አይደለም የሚያስንቀኝ ከሆነ ችግር ጀዝባ ባል ሆናለሁ። ምንም ችግር የለም። ቁጭ ብዬ እግሬን ሰቅዬ እግሬን ጠቢ ውሃም ጭልኝ እያልኩ ማዘዝ እችላለሁ። እሺ ጸጥ ስላልኩ ነው ስለጋገርኩ። ነገ አብሲት ለምን አልጣልክም? ምን ችግር አለ? አብሲት መጣል ስራ ነው እንዴ? አብሲት መጣል ስራ ነው። ምን ችግር አለ? አንቺ ልጅ ዛሬ ጣጥተሽ ነው የመጣሽው ወይ ምንድን ነው? እስከ ዛሬ እንደዚህ ተናግረሽኝ አታውቂም። ዛሬ ምን ተገኝቶ ነው ወይ ምን አይተሽ ነው እንደዚህ የምትይኝ? ቆይ እኔ እኮ እንጀራ ጋግሬ ጠበቅ ደግሞ እንጀራ አልጋገርክም ለምን አልጋገርክም ብለሽ እኮ ነው የምታወሪው። ተነስቼ እኮ ጓዳ መግባቴ ነው ያናደደኝ። ሲጀምር እንዴት ነው የምታወሪው? ለምንድን ነው የማላወራው? ከየት የመጣው ይሄ ማንነት? ከየት ነው የመጣው? እንዴት ነው የምታወሪው? እንደዚህ የመጣ አይደለም። በቃ ያለ ማንነት ነው። ውጪ ደክም ይመጣለው፣ ቤትም እደክማለሁ። አንድ ቀን ለምን አላደረግም? እንደዚህ ተናንቀ የምንኖር እንዳይመስልሽ። ስለዚህ በቃ ከዚህ በኋላ ነግሬሻለሁ። ስራ መስራትሽ እንደዚህ የሚያንጠባርርሽ ከሆነ ከዛሬ ጀምሮ ስራሽን ታቆሚያለሽ። ለምንድን ነው ማቆም? ስራዬን አላቆምም። ለምን እኔም የውጪ ስራዬንም ሰራ በቃ ወይ እኔን ወይ ስራሽን ትመርጫለሽ። እኔ ተናግሬያለሁ። ከዚህ ውጪ እሺ ስራዬንም እሰራለሁ። ቤት ያለውን ስራ ደግሞ አንድ በአንድ ተካፍለን እንሰራለን። እኔ ፍሪ ስላደረኩሽ እኮ ነው እንደዚህ የምትንጠባረሪው። ስማ እኔ በራሴ ስራ ራሱ ብር ከፍዬ እኔ ነኝ ያስቀጠርኩሽ እንዳረሽ ያንን። እሺ ሂድና እንዲያሰጡኝ ንገራቸው። ሂድና ነገራቸው እንዲያሰጡኝ ነገርኩሽ። ከዛሬ ጀምሮ ስራሽን አሰሪ። ሮማንቲክ ባልሁን ብዬ ነው ባለፈው እንጀራ የጋገርኩት እንጂ እግሬን ሰቅዬ አሮጋንት ባል መሆን አያቅተኝም። እሺ እስከዛሬ ድረስ እንጀራ ጋገርኩ አልጋገርኩ ምንም ሞክ እንደዚህ ንቀሽ ከኔ ጋር ልትኖሪ እንዳይመስልሽ። እሺ እኔ ሚስተር ደሱ ነኝ። በእናትህ ወሬ አታብዛ፣ ወሬ አታብዛ። ስራ ደግሞ በአንድ ስልክ ጥሪ ነው ምዘጋብሽ። አታውቂኝ። ዝጋ። እኔ ስራ ብቻዬን ማላገኝ ሆነ እንታያለን። ለወረቀቴና ለእውቀቴ ጭራሽ እንጀራ ጋገርኩ ብለሽ እኔ ላይ እንደዚህ እንትን ያለሽ ምን አይነት አላት እናት? እስቲ እንደ እውቀቴ በቃ ዝም በይ። እንደ እድሜ ካስብስ ዝም በይ። አንቺ ሰይጣኔን አታንሺ። አንተ ሽማግሌ ነህ። ሶፋ ላይ ተጎልተህ ተኝተህ ከፈለግሽ አጣጋሻለሽ። አረባክ ተው እንጂ ናነካኛ ወንድ እንደሆንኩ አትርሺ። ወንድነቴን አትፈታተኝ። እንጀራ ስለጋገርኩ ሴት የሆንኩ መስሎሽ ነው? ወንድ ነኝ። ደግሞ ስራሽን ከዛሬ ጀምሮ ቆሟል። ልጄን አስቀምጠኝ። ምን አይነት ሆነ?